ጌታ ጸልዩ፣ ጾሙ፣ ስገዱ እንዲህ አድርጉ የሚለን በቃ ለኔ መገዛት አለብህ እያንዳንድ ክርስቲያን ይሆንክ ብሎ አይደለም። ማሳረፍ ፈልጎ በክርስቶስ የተሸከምናቸው ቀንበሮች ሁሉ እረፍት ናቸው። ዲያብሎስ የሚያሸክመን ነገር ቀላል ቢሆን እንኳን መጨረሻ ላይ አንገትን ጠምልሎ ወገብን የሚሰብር ነው። ክርስቶስ የሰጠን ሸክም ከሆነ ግን ከባድ ቢሆን እንኳን ወደ ላይ የሚያነሳ ነው። ልጆቻችሁን እረዱልኝ እያሉ ጣዖታት ክፉ የመከራ ሸክም ያጸኑባችሁ እናንተ ደግሞ ኑና እኔ ያሳርፋችኋለሁ። ልጅ ከማረድ አውጥቼ ጭራሽ የኔን ስጋ እንድትመገቡ አድርጋችኋለሁ። አብሉኝና ጽደቁ ሳይሆን የሚለው ብሉኝና ጽደቁ የሚል እንደዚህ ያለ ቀላል ሸክም አለ? ከቤተ መንግስት እንጀራ እያለ እንዴት ይርበናል? ውሃ እያለ ለምን ይጠመናል? ልብስ እያለ ለምን እንራቆተው? የእነዚህ አናብስት ልጆች እኮ ነን፣ የነ ቄርሎስ ልጆች። መጽሐፍ ቅዱስን የወሰኑትም የኖሩትም መኖር ቢያቅተን ማወቅ ይቀተን። እኔ አንብቤ እንግዲህ እኔ ተምሬ እንግዲህ ምንድን ነው እንደዚህ የምትሉት? ጴጥሮስ በ55 ዓመቱ አይደል የመጀመሪያ ተማሪው ነው የገባ። እኔ እንዲህ ብዬ እኔ እንግዲህ ወዲያ ምን ላደርግ ምናምን የተማርኩትን በሰራሁት ምናምን የሰነፍ ጥቅስ ነው።